እስኪ ከዚህ ጨዋታ ጎን ለጎን ያው ባርሴሎና ካልደገመ በስተቀር አትሌቲኮ ቢልባኦ አቻነታቸውን እየፈለጉ ያሉ አይመስልም። እንግዲህ ክቡራን ተከታታዮቻችን አንዳንድ መረጃዎችን ወደ እናንተ ለማድረስ ሮድሪ አዴሚ ካሪም አዴሚ ቆንጆ ኳስ ድሪብል እያደረገ ነው። ሳጥን ውስጥ ገባ፣ ክሮስ አደረገው፣ ተጨረፈ። ፌርሚ ሎፔዝ ጎል 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 ፓ 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 መብራት የመጣበት ሰዓት ምን አይነት ይሄን ጎል እንድንመለከተው ነው መሰለኝ። ዋው ካሪም አዴሚ ተቀይሮ ገብቶ በፈጣን ሩጫ ግራ መስመር ላይ ሰብሮ ወደ ሳጥን ከገባ በኋላ ግሩም ሙከራ አደረገ። ያ ሴንተር አደረገ። ከዛ በኋላ ብሎክ የተደረገችውን ኳስ ዘንድሮ ጎል አግቢ ካልሆነ በስተቀር ሌላ እቅድ የሌለው የሚመስለው ፈርሚን ሎፔዝ ከመረብ ላይ አዋህዷት። ባርሴሎና 2 አትሌቲኮ ቢልባኦ 0 ሆነዋል። ይሄ ተጫዋች ሶስተኛ የላሊጋ ጎል ነው። እንግዲህ ፌርሚን ሎፔዝ ሲዝኑ ከመጀመሩ በፊት የሌቫንዶቭስኪ መልቀቅ ተከትሎ ባርሴሎና የሚፈልገኝ ከሆነ የፊት መስመር አጥቂውን ለመጫወት ዝግጁ ነኝ የሚል ሐሳብ ሰጥቶ ነበር። ምናልባት ይሄንን ለማረጋገጥ ይመስላል የጨዋታው የመጀመሪያ ጎል እንዲሁም ባለፉት 2 ጨዋታዎች ሶስተኛ ጎሉን ከመረብ ላይ ማሳረፍ ችሏል ፌርሚን ሎፔዝ። አሁን ቢልባዎች ጎል ለማግኘት የተንቀሳቀሱ ያሉ ይመስላሉ። የተመታ ክሮስ ቤሪንጌር ነው። በነገራችን ላይ እስኪ የተለያዩ የዝውውር መረጃዎችን ወደ እናንተ ለማድረስ ያክል ያው ቀደም ስነግራችሁ እንደነበረው ቼልሲ የዓለም ዋንጫውን ሻምፒዮን የሆነውና በጣም መሪነቱ ደረጃ ከፍ ያለ ቦታ ከሚሰጣቸው ግብ ጠባቂዎች አንዱ የሆነው ኤሚሊያኖ ማርቲኔዝ ወይም ዲቡ ማርቲኔዝን በ7.8 ሚሊዮን ፓውንድ ብቻ ማስፈረም ችሏል። ላሚን ያማል ኡናይ ሲመን ተሟሟተበት። ቆንጆ ኳስ ነበር ያሻገረው ላሚን ያማል። ሆኖም ካሪም አዴሚ ያልተጠቀምባትም። አክቹአሊ በማስቆጠር ቢችልም ከጨዋታ ውጪ የነበረ አቋቋም ላይ ነው የነበሩት እና ቼልሲ ግብ ጠባቂ አስፈርሟል። ትልቁ ክፍተቱን እንግዲህ መሙላት የሚችል ዝውውር እንደሆነ መናገር እንችላለን። ሌላው በጣም በርካታ ዝውውሮችን እየፈጸመ የሚገኘው አስቶን ቪላ ከቼልሲ በአንድ ዓመት የውሰት ውል ኒኮላ ጃክሰንን ማስፈረም እንግዲህ ይፋ ተደርጓል ማለት ነው። ይሄ ተጫዋች ቼልሲን ከመቀላቀሉ በፊት ቪያሪያል በነበረበት ወቅት ነበረ የካሪየሩ ምርጡን ሲዝን ያሳለፈው። ያኔ አሰልጣኙ የነበሩት የዛሬው የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሪ ነበሩ። ስለዚህ ከሳቸው ጋር መልሶ የመስራት እድሉን ያገኛል። ሌላ እንግዲህ አስቶን ቪላ በዚህ የዝውውር መስኮት ሌላ ለማስፈረም ኦልሞስት የተቃረበው ተጫዋች ቢኖር ከባየር ሙኒክ ጋር ያለው ኮንትራክት የተጠናቀቀው ሊዮን ጎሬትስካን ነው። ሊዮን ጎሬትስካ እንግዲህ 312 ጨዋታዎችን አድርጎ 51 ጎሎችን ከ44 አሲስቶች ጋር ባስመዘገበበትና 17 ዋንጫዎችን ማሸነፍ የቻለበት እንግዲህ ባየር ሙኒክን ለቆ ወደ መዳረሻው ወደ በርሚንግሃም ይሆናል ማለት ነው። እንግዲህ ይሄንን ተጫዋች ማግኘት መቻላቸው ዩሪ ቲሊማንስን በማንቸስተር ዩናይትድ የተነጠቁት እንዲሁም አማዱ ኦናናን በኤሲኤል ጉዳት የተነሳ ሲዝኑን በሙሉ ያጡት ቪላዎች ለቡድናቸው ግሩም ማጠናከሪያ ነው የሚሆንላቸው። ሌላው የዕለቱ ትልቁ ዝውውር እንደሆነ የሚነገረው የብራድሊ ባርኮላና ሊቨርፑል ጉዳይ ነው። እንግዲህ ሊቨርፑል ሙሉ ክረምቱን ሲያሳድደው የነበረ አንድ የመጫወቻ ስፍራ ወይም ሚና ቢኖር የመሐመድ ሳላህን ክፍተት መሸፈን ነበረ። ለዚህም ሲባል እንግዲህ
ተቀዳሚ ዓላማቸው አድርገው ሲንቀሳቀሱ የነበረው ጁልስ ኩንዴ ላሚን ያማል መታ። ሆኖም ኡናይ ሲመን ምን አይነት ጥጋብ ነው! በእግሩ ነው ፓስ አድርጎ የመለሰው እና ብራድሊ ባርኮላን ለማስፈረም እንግዲህ ኦልሞስት ከስምምነት ላይ መድረሳቸው በስፋት እየተዘገበ ይገኛል። የስ ባርሳ ይችላል ሰሙ እና ብራድሊ ባርኮላ እስካሁን ድረስ በፒኤስጂ መቆየት እንደማይፈልግ ነበረ ስንሰማ የነበረው። ይህንንም ተከትለው ሊቨርፑል መጀመሪያ 120 ሚሊዮን ፓውንድ እንዲሁም እየታየ የሚጨመር የዝውውር ሂሳብ አቅርበው ከፓሪስ ሰን ጀርማ ጋር መስማማት ችለዋል ማለት ነው ቀዮቹ። ስለዚህ አስደናቂ ድሪብሊንግ ስኪልን ከፍጥነት ጋርና ከክሬቲቪቲ ጋር የታደለው ብራድሊ ባርኮላን በቀዩ የሊቨርፑል መለያ ልንመለከተው እንችላለን ማለት ነው። ይህንን ተከትሎ እንግዲህ የሊቨርፑል የክንፍ አማራጮች ኮዲ ጋክፖ፣ አዲሱ ፈራሚ ቪክቶር ሙኒዝ እና ወጣቱ ሪዮ እንጎማ ላይ ነው ይሄ ተጫዋች የሚጨመረው ማለት ነው ብራድሊ ባርኮላ። ሆኖም ግን ሊቨርፑል አሁንም ተጨማሪ ዝውውሮችን ማድረግ እንደሚጠበቅበት በግሌ ይሰማኛል። ለዛም ይመስላል ከተለያዩ ተጫዋቾች ጋር ስሙ እየተገናኘ የሚገኘው። ባሳለፍነው ሳምንት ከያኩባ ሚንቴ ጋር ንግግር መጀመራቸውን እንግዲህ እናስታውሳለን። መጀመሪያ አካባቢ ያቀረቡት የዝውውር ሂሳብ በተጫዋቹ ባለቤት በሆነው ብራይተን ውድቅ ቢደረግባቸውም ተመልሰው እንደሚመጡ ይጠበቃል። ይሄ ብቻ ደግሞ ሳይሆን ለክሪስታል ፓላስ የተጫወተ ይገኝ የነበረውና አሁን የመውጣት ፍላጎት እያሳየ የሚገኘው ኢስማኤል ሳርን የማስፈረም እድልም እንዳላቸው እንግዲህ ትላንትና በነበረን ጨዋታ ላይ መዘገባችን ይታወሳል። ሌላው በጣም በሚደንቅ ሁኔታ ቶተንሃም ሆትስፐር ማንቸስተር ሲቲ ቤት ሄዶ ላሚን ያማል ምን አይነት ቆንጆ ኳስ ነበረ ለካሪም አዴሚ በድጋሚ ያቀበለው። ሆኖም የካሪሚን ሙከራ ኡናይ ሲመን በሚገባ ማዳን ችሏል። አሁን በፈጣን መልሶ ማጥቃት ላውንች ለማድረግ ሞክሮ ነበረ፣ ቢልባዎች አልተሳካላቸውም እና ማንቸስተር ሲቲ ቤት ሄደው ማንኳኳት የቀለላቸው ስፐርሶች ሁለት የፊት መስመር አጥቂዎችን ይዘው ተመልሰዋል። አንደኛው ሳቪዮ ነው። ትላንትና በመጀመሪያ ጨዋታው እንግዲህ ጎል ማስቆጠሩና አሲስት ማድረጉን መዘገባችን ይታወሳል። ፈርሚ ሎፔዝ ላሚን ያማል እባክህ ነቃ በል፣ ቆንጆ ታክል ምኞዜ እና አሁን ደግሞ የኦማር ማርሙሽን ዝውውር ማጠናቀቃቸው እየተነገረ ይገኛል። በአንድ ዓመት የውሰት ውል ነው መጀመሪያ ኢታደለቁ ወደ ቶተንሃም ስፐርስ ስታዲየም የሚያመራው። ከዛም በኋላ ግን ስፐርስ 50 ሚሊዮን ፕላስ 10 ሚሊዮን የከፍሎ በቀጣይ የዝውውር መስኮት ክረምት ማለት ነው የዛሬ ዓመት ውሉን ቋሚ የማድረግ ግዴታ አለበት። ይህንን ተከትሎ እንግዲህ ኦማር ማርሙሽ እና ሳቪዮን ፊት መስመር ላይ እንዲሁም አማካይ ክፍል ላይ ማቴዎስ ፈርናንዴዝን እና ሳንድሮ ቶናሊን እንዲሁም በተከላካይ ክፍል ላይ ሴኔሲን እና ቫን ሄከን አስፈርመው ነው ሲዝናቸውን የሚጀምሩት ማለት ነው ቶተንሃም ስፐሮች። እርግጥ ነው የኔ ተወዳጅ የሆነው ክለብ ብሬንትፎርድን በገጠሙበት የፕሪሚየር ሊግ መክፈቻ ጨዋታቸው ፍጹም የሆነ ብልጫ ተወስዶባቸው 3-0 በሆነ ውጤት መሸነፋቸውን ሁላችንም እንግዲህ የምናስታውሰው ነው። ሌላ እንግዲህ የምናገኘው የዝውውር መረጃ ቢኖር ባርሴሎና ሊቫኮቪች ማስፈረሙን ነግሬያችሁ ነበረ። ሌላ ደግሞ ተጨማሪ መረጃ የምናገኘው ቢኖር ላሚን ያማል ቆንጆ ኳስ ነበር ለዳኒ ኦልሞ ለማቀበል የሞከረው። ዳኒ ኦልሞ ግን ታይሚንጉ የተሳሳተ ነበረ። ጨዋታው መደበኛ 90 ደቂቃው ተጠናቆ 4 ጭማሪ ደቂቃዎች ተሰጥተዋል። ክቡራን ተከታታዮቻችን በነገራችን ላይ እንግዲህ
የአውሮፓ ሻምፒየንስ ሊግ የምድብ ድልድል ይፋ ተደርገዋል። ይህንንም ተከትሎ ታላላቆቹ ክለቦች እርስ በርስ የተገናኙበትን አጋጣሚ መመልከት ችለናል። በተለይም ደግሞ የብዙዎቻችንን ቀልብ የሚወስዱት የእንግሊዝ ፕሪሚየር ሊግ ክለቦች ከማን ከማን ጋር ደረሳቸው የሚለውን እንደው ለመመልከት ያክል አርሰናል በሜዳው ሪያል ማድሪድን፣ ከሜዳው ውጪ ባየር ሙኒክን፣ ዶርትሙንድን በሜዳው ሪያል ቤቲሽን፣ ናፖሊን እና ስላቪያ ፕራግን ከሜዳው ውጪ እንዲሁም በሜዳው ሊል እና ሳባህን የሚያስተናግድ ይሆናል። እዚህ ፊክስቸር ውስጥ እንግዲህ ሪያል ማድሪድ፣ ባየር ሙኒክ፣ ዶርትሙንድ እና ምናልባት ካላቸው የቴክኒካል ኳሊቲ አንጻር ሪያል ቤቲስ በመጠኑ ሊፈትኑት የሚችሉ ክለቦች ቢሆኑ አርሰናል አሁን ላይ በጣም የተረጋጋው ኮር የሆነ ቡድኑን ጠብቆ ማስቀጠል የቻለው ብቻ ሳይሆን እዛ ላይ እጅግ በጣም ድንቅ የሆኑ ተጫዋቾችን ይዞ ሲዝኑን በግሩም ሁኔታ የጀመረው ስብስብ እንደመሆኑ እንግዲህ በግሩም ሁኔታ ይህንን ራውንድ ይወጣል ተብሎ ይጠበቃል። ሌላው ማንቸስተር ዩናይትድ ወደ ሻምፒየንስ ሊግ መመለሱን እንግዲህ ተከትሎ በሜዳው ባየር ሙኒክን፣ ኤስ ሮማን፣ አርቢ ላይፕዚግን እንዲሁም ሳባህን የሚያስተናግድ ሲሆን ከሜዳው ውጭ ደግሞ አትሌቲኮ ማድሪድ፣ ስፖርቲንግ ሊዝበን፣ ቪያሪያልን እና ኮሞን የሚገጥም ነው የሚሆኑ ማንቸስተር ዩናይትድ ምናልባት ፈታኝ ሊሆኑበት ይችላሉ ብዬ የማስበው የመጀመሪያ ጨዋታ ለምን እንደሆነ አላውቅም ከሴሪያው ክለብ ኮሞ ጋር የሚያደርገው ጨዋታ ነው። ስትራክቸራሊ በጣም ድንቅ የሆነ ቡድን ነው ፋብሪያስ እየገነባ የሚገኘው። ከዛም በተጨማሪ ከባየር ሙኒክ ጋር ሊኖረው የሚችለው ጨዋታ እንደ ቀልድ የሚታይ አይደለም። ነገር ግን አትሊስት በምድብ ሰንጠረዡ ላይ በቀጥታ ለማለፍ የሚያስችለውን ደረጃ ይዘው የመጨረስ ግዴታ እንዳለበት እንግዲህ መናገር እንችላለን። ሌላው ማንቸስተር ሲቲ በሜዳው ፔሲጅን፣ ስፖርቲንግ ሊዝበንን፣ ናፖሊን እና ኤኬ አቴንስን የሚያስተናግድ ሲሆን ከሜዳው ውጭ ደግሞ ባርሴሎናን፣ ፖርቶን፣ አርቢ ላይፕዚግን እና የፈረንሳዩን ክለብ ሎንስን የሚገጥም ነው የሚሆነው። ሊቨርፑልን ደግሞ ከተመለከትነው አይቀር አትሌቲኮ ማድሪድ፣ ፖርቶ፣ ቪያሪያል እና ሌንስን በሜዳው አስተናግዶ ከሜዳው ውጭ ደግሞ ኢንተርን፣ ክለብ ብሩግ፣ ፌነርባሼ እና ላስክን የሚገጥም ነው የሚሆነው። በንጽጽር እስካሁን ከጠቀስኳቸው እንግሊዝ ፕሪሚየር ሊግ ክለቦች የተሻለ የሚባል ፊክቸር ያለው ሊቨርፑል ይመስለኛል። ሌላው አምስተኛው የእንግሊዝ ፕሪሚየር ሊግ ተወካይ የሆነው አስቶን ቪላ፣ ፓሪስ ሴን ጀርማን፣ ቦሩሺያ ዶርትሙንድን፣ ፌነርባሼን እና ቫይኪንግን ትላንትና ዲናሞ ዛግሬብን እንግዲህ ጥሎ ያለፈው የኖርዌይ ክለብ ማለት ነው። እነዚህም በሜዳው የሚገጥም ሲሆን ከሜዳው ውጭ ደግሞ ስላቪያ ፕራግ፣ ጋላታሳራይ ክለብ ብሩዥን እና ባርሴሎናን የሚያገኝ ነው የሚሆነው አስቶን ቪላ። ስለዚህ በንጽጽር ከተመለከትናቸው ሊቨርፑል እና አስቶን ቪላ የተሻለ መርሃ ግብር እንዳላቸው መናገር እንችላለን። ከክቡራን ተከታታዮቻችን በአትሌቲኮ ቢልባኦ እና በባርሴሎና መካከል የተደረገው የ2026/27 የስፓኒሽ ላሊጋ የሁለተኛ ሳምንት መርሃ ግብር በባርሴሎና የ2-0 አሸናፊነት ተጠናቋል። እንግዲህ በላሊጋው መስፈርት መሰረት የዚህ ጨዋታ ማን ኦፍ ዘ ማች ተብሎ የተመረጠው የቢልባኦ ግብ ጠባቂ ኡናይ ሲመን ነው። ኡናይ ሲመን በእውነቱ እዚህ ጨዋታ ላይ ግብ ጠባቂው እሱ መሆኑን ተከትሎ ነው እንጂ ቢልባኦ በጣም በርካታ ግቦችን አስተናግዶ ለመውጣት ይገደድ ነበረ። 94 ደቂቃ የተሰለፈው እንግዲህ ኡናይ ሲመን 8 የጎል ሙከራዎችን ነው ማዳን የቻለው። የተቆጠሩበት 2 ናቸው። ነገር ግን ኢላማቸውን የጠበቁ ሙከራዎችን
መሰረት ካደረግን ሊቆጠርበት የሚገባ የግቦች መጠን 3.69 አካባቢ ሆኖ እናገኘዋለን። ይሄም ማለት ወደ ቡድኑን እንግዲህ ሊቆጠሩበት የሚችሉ የጎሎች መጠን ኦልሞስት ወደ 1.69 አካባቢ መታደግ ችሏል ማለት ነው። ይሄ ተጫዋች ዳይቭ አድርጎ 3 ሙከራዎችን ማዳን ችሏል። ከዛም በተጨማሪ እንግዲህ በሳጥን ውስጥ 6 ሙከራዎችን ነው ማዳን የቻለው። ስለዚህ ማን ኦፍ ዘ ማች ተብሎ መጠቀሱ የሚከፋ አይደለም። ነገር ግን ከአይቲስት እና ከአታኪንግ አውትፑት ጋር ደግሞ ከተመለከትነው እኔ በግሌ ቅድም ምስጋና መብራት ኃይል እንግዲህ እስኪያቋርጥብን ድረስ ራፊና ሲያደርገው የነበረው እንቅስቃሴ በጣም ግሩም ነበር። የተጫዋች ግብን ማስቆጠር ከመቻሉም በተጨማሪ ወደኋላ ተመልሶ በጥልቀት የቡድኑን የጨዋታ መንገድ ለማደራጀት ሲሞክር እንደነበረ መመልከት ችለናል። ራፊኒያ ጎል አስቆጥሯል። ይሄ የ29 ዓመት ብራዚላዊ ተጫዋች በጨዋታው 63 ደቂቃዎችን የተጫወተው 3 ድሪብሎችን በተሳካ ሁኔታ መፈጸም ችሏል። ከአንድ ፓስ ውጪ ሁሉም ፓሶቹ ትክክል ነበሩ። 3 የግብ ማግባት እድሎችን ፈጥሯል። አንድ በጣም ቁልፍ ኳስ ማቀበል ችሏል። ከዛም በተጨማሪ እንግዲህ 100% የሆነ የድሪብሊንግ ስኬት ነው የነበረው። 50% የክሮሲንግ ስኬት ነው የነበረው። አንድ ረዥም ኳስ በትክክል ለማቀበል ሞክሮ የተሳካለት መሆኑ እንግዲህ እዚህ ጋር መጥቀስ ያስፈልጋል። ኳስ 2 ብቻ ነው የተነጠቀው። አንድ ጊዜ መልሰው መንጠቅ ችሏል። ከዛም በተጨማሪ ግራንድ ዱዌልሶችን ወይም ደግሞ የትከሻ ኳሶችን 7 ጊዜ ተጋፍቶ 3ቱን ማሸነፍ ችሏል ማለት ነው። ስለዚህ ራፊና ጥሩ ግልጋሎት ሰጥቶ ጨዋታውን የጨረሰ ተጫዋች እንደሆነ መናገር እንችላለን። ሌላኛው ላሚን ያማል ነው። ኢቭን መብራት ተመልሶ ከመጣበት ደቂቃ በኋላ እንኳን ለካሪም አዴየሚ 2 ግልጽ የግብ ማግባት እድሎችን ሲፈጥር ተመልክተናል። ለዳኒ ኦልሞ የፈጠራትን እድል እንዲሁ የምናስታውሰው ነው። ላሚን ያማል 94 ደቂቃ በነበረው እንግዲህ ቆይታው 45 ፓሶች በትክክል ማቀበል ችሏል። ከ55 ፓሶቹ ይሄ ወደ 82% አካባቢ ነው የሚሆነው። ሆኖም ግን ተጫዋቹ ሪስኪ ፓሰር ከመሆኑ አንፃር ይሄ በጣም እንደውም ግሩም ነው። 5 የግብ ማግባት እድሎችን መፍጠር ችሏል። ላሚን ያማል አንድ ቁልፍ ኳስ ነው ማበርከት የቻለው። 3 ኢላማውን የጠበቀ ኳስ ወደ ጎል ሞክሯል። አንድ ጊዜ ብረት የመለሰችበትን ኳስ እንግዲህ የምናስታውሰው ነው የሚሆነው። በተጋጣሚው ቢልባኦ ሳጥን ውስጥ 10 ተቾች ነበሩት። ከ5 የድሪብሊንግ ሙከራዎቹ 3ቱ የተሳኩለት ነበረ። በሜዳው የመጨረሻ ክፍል 7 ኳሶችን በትክክል ማቀበል ችሏል። ክሮሶቹ ደካማ ነበሩ። ከ6 ሙከራዎቹ 2 ብቻ ነው የነበሩት የተሳኩ ምንላቸው። ከዛም በተጨማሪ እንግዲህ በግራውንድ ዱዌልሶች ወይም ደግሞ በትከሻ ኳሶች ከተመለከትነው የማሸነፍ ንጻሬው ከ10 4 ሆኖ እናገኘዋለን ማለት። ሆኖም ግን ግሩም የሆነ ስራን ሲሰራ የነበረ ተጫዋች ነው። አንድ ግን እርግጥ ነው ተጫዋቹ ግሩም ኳሊቲ እንዳለው ሁላችንም እናውቃለን። ለዛም ነው ባርሴሎና ያስፈረመው። ግን ባለፈው ከኤልቼ ጋር በነበረው ጨዋታ ተቀይሮ ከገባ በኋላ 2 አሲስቶችን አበርክቶ የተመለከትነው አንቶኒ ጎርደን ዛሬ ጨዋታውን በቋሚነት ነበር የጀመረው። ወደ 80 ደቂቃ አካባቢ ነው የተጫወተው። በጣም ተደጋጋሚ ጫናዎችን ለመፍጠር የሚያስችሉ ሩጫዎች ሲያደርግ ተመልክተነዋል። 3ቱም የድሪብሊንጎቹ የተሳኩለት ነበሩ። ከዛም በተጨማሪ የዲፌንሲቭ ኮንትሪቢዩሽኑ ላይም በደንብ ሲታትር ተመልክተነዋል። የጋራ ኳሶችን ለማሸነፍም ጥሩ እንቅስቃሴ ሲያደርግ ነበረ። ሌላኛው ያው ለኔ ምናልባትም ባርሴሎናን ለመመልከት የምመርጥበት አንድ ምክንያት ለኔ ቢኖረኝ ፔድሪ ሲጫወት ለመመልከት ነው። ይሄ ተጫዋች 85 ደቂቃ ነው የተጫወተው። ለራፊኛ በጣም አስደናቂ ኳስ ነው ማቀበል የቻለው። ከዛም በተጨማሪ የፓሲንግ ስኬቱ 96% ነበረ። ከ54 የፓስ ሙከራዎቹ 52ቱ የተሳኩለት ነበሩ። 3 የግብ ማግባት እድሎችን መፍጠር ችሏል። አንድ የቁልፍ ኳስ እንግዲህ ማቀበል ችሏል ማለት። ከዛም በተጨማሪ የዲፌንሲቭ ኮንትሪቢዩሽኖችን ከተመለከትን 2 ታክሎችን ከአንድ ክሊራንስ እና
ከ3 ቦል ሪከቨሪዎች ወይም ያው ኳስ መልሶ ነጠቃዎች ጋር ማስመዝገብ ችሏል ማለት ነው። ከዛም በተጨማሪ ደቃቃው ፔድሪ ዛሬ ገብሳማው ፔድሪ ብለን ነው ልንጠራው የሚገባው። በዛች ደቃቃ ሰውነቱ 4 የትከሻ ኳሶችን ተፋልሞ 4ቱንም መልሶ ማሸነፍ ችሏል ማለት ነው። አንድም ፋውል አልሰራም። ኳስ የሚባል ነገር እንግዲህ አልተነጠቀም ማለት ነው። እንደው ቁጥሬ መረጃውን ከተመለከትነው 2 የተሳሳቱ ፓሶቹ እና ምናልባት በቃ 2 የተሳሳቱ ፓሶቹ ካልሆኑ በስተቀር እያንዳንዱ ሜትሪክሶቹ 100% አውት ኦፍ 100% ሆኖ ነው የምናገኘው ማለት ነው። በጣም ደግሞ የሚገርመው በሜዳው የሶስተኛ ክፍል ላይ ወይም ደግሞ በአትሌቲኮ ቢልባኦ የመከላከል ቀጠና ውስጥ 9 የመጨረሻ ፓሶችን ነው ያቀበለው ማለት ነው ፔድሪ ጎንዛሌዝ። ስለዚህ እሱም በጣም ግሩም የሚባል ጨዋታ ነው ያስመለከተን ብዬ አስባለሁ። ሌላኛው ማርክ በርናል ይሄ የ19 ዓመት የላማሲያ ውጤት እንደ ተከላካይ አማካይ ሆኖ መጫወቱን ተከትሎ እንግዲህ ኳስን ፕሮግረስ በማድረጉ በኩል በጣም ግሩም የሆነን ስራ ሲሰራ ተመልክተናል። ግን ሄቪሊ በኢንቮልቭ ሲያደርግ የነበረው በመከላከል ስራዎች ውስጥ እንደሆነ የተሰጠው የታክቲካል ሚናም እሱ ያስመዘገባቸውን ቁጥራዊ መረጃዎችን እንግዲህ ጠቅሰን መናገር እንችላለን። 5 ኳሶችን መንጠቅ ችሏል። 1 ኢንተርሴፕሽን አስመዝግቧል። 4 ክሊራንሶችን እንግዲህ ማድረግ ችሏል ማለት ነው። የተሳካ ታክሉ 1 ነበረ። ድሪብል ተደርጎ የታለፈው 2 ጊዜ ብቻ ነው። በጣም ግሩም የሆነ የግብ ማግባት እድል 1 ጊዜ ሲፈጥር እንግዲህ ተመልክተናል ማለት ነው። ለኦልሞስት 15-18 ወራት አካባቢ ከሜዳ የሚያርቀውን ጉዳት ገና በለጋው ዕድሜ ነበረ ያስተናገደው። ክቡራን የሀፍታይም ፉትቦል ተከታታዮቻችን እንግዲህ ታዲያ ዛሬ ሲደረጉ የነበሩ ጨዋታዎች እነዚህ ብቻ አልነበሩም። ቼልሲ ምስጋና ለዳኒ ወልቤክ ጎል ይገባና ሉተን ታውንን 2-0 ማሸነፍ ችሏል። ጎሎቹን ማስቆጠር የቻሉት ዌልቤክ በ50ኛው ደቂቃ እንዲሁም የሉተን ታውኑ ተጫዋች ኦዶፊን በራሱ መረብ ላይ ያስቆጠራት ጎል ታከው እንግዲህ ሰማያዊዎቹ በካራባኦ ካፕ ወደ ቀጣይ ዙር የሚያሳልፋቸውን ውጤት ማስመዝገብ ችለዋል ማለት ነው። ከዚህ ጨዋታ አስቀድመው እንግዲህ በላሊጋው ሲደረግ የነበረው የሴልታ ቪጎ እና ኦሳሱና ጨዋታ 14ኛው ደቂቃ ላይ ኢያጎ አስፓስ ባስቆጠረው ጎል ሴልታ ቪጎ ኦሳሱናን እየመራ እንደነበረ እረፍት ሰዓት ላይ እየነገርኳችሁ ነበረ። ግን ምን ያደርጋል የኋላ ኦሳሱና በባራሃ የ54ኛው እንዲሁም ቡዲሚር 64ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች ከመመራት ተነስቶ ሴልታ ቪጎን በሜዳ በባያይዶስ 2-1 በማሸነፍ 3 ነጥቦችን ይዞ መመለስ ችሏል ማለት ነው። ፉላም እና ዊምበልደን የነበራቸው ሌላኛው የካራባኦ ካፕ መርሃ ግብር ኤሚሊ ስሚዝሮ፣ ሙኒዝ እና ጋርሲያ 3 ጎሎችን አስቆጥረው በራውል አልቢዮል የሚመራው ፉልሃም ዊምበልደንን ድል ማድረግ ችሏል። ሌላ እንግዲህ ተጠባቂ ከሆኑ የዩሮፓ ሊግ ማጣሪያ ጨዋታዎች መካከል እንደው ለመጥቀስ ያክል ሳልዝበርግ በምሽቱ 3-0 እንዲሁም በድምር ውጤት 4-0 በሆነ ስኮር ላይ ማጀለልቢን ድል አድርጎ ወደ ቀጣይ ዙር ማለፉን አረጋግጧል። በጣም የሚገርም ቅልበሳ በተመለከትንበት የቪክቶሪያ ፕሌዘን እና የክሪቭና ዝቬዝዳ መርሃ ግብር እንግዲህ ባሳለፍነው ሳምንት ክሪቭና ዝቬዝዳ ቪክቶሪያ ፕሌዘንን በሜዳው 3-0 አሸንፎ ነበረ ወደዚህኛው ጨዋታ የመጣው። ግና ምን ያደርጋል ቪክቶሪያ ፕሌዘን 5-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣይ ዙር እንግዲህ ማለፉን አረጋግጧል ማለት ነው። ይሄ ዋን ኦፍ ዘ ግሬትስት ካምባክስ ብለን ልንጠራው እንችላለን። ቤኔፊካ ኤጂኤፍን 3-1 በማሸነፍ በድምር ውጤት 6-2 የሆነ ውጤቱን ይዞ ወደ ቀጣይ ዙር ማለፉን አረጋግጧል። ሴስካ ሶፊያ በኦኤፍአይ ክሬቴ በሚባል ክለብ
በምሽቱ 2-0 እንዲሁም በድምር ውጤት 5-0 በሆነ ውጤት ተሸንፎ ከዩሮፓ ሊጉ ውጪ ሆኗል ማለት ነው። ይሄ ክለብ በነገራችን ላይ በአውሮፓ ታሪክ ትልቅ ቦታ ከሚሰጣቸው የኢስተርን ዩሮፕ ክለቦች መካከል አንደኛው ነው። ይሄ ክለብ እንግዲህ የቡልጋሪያው ኃያል ክለብ ከዚህ ውድድር ውጪ ሆኗል። ሌላ በጣም ኢንተረስቲንግ ሆኖ የምናገኘው ውጤት ቢኖር የሃንጋሪው ክለብ ፈሬንክ ቫሮሽ ትራንስቦርን የተርኪሹን ክለብ ማለት ነው ጥሎ ነው ያለፈው። በምሽቱ ጨዋታ 4-0 እንዲሁም ፈርስት ሊግ ላይ 1-0 አሸንፎ ነበር። በድምር ውጤት 5-0 በሆነ ውጤት በማሸነፍ ነው ትራንስቦርን ጥሎ ወደ ቀጣይ ዙር ማለፉን ያረጋገጠው። አንደርሌክት ካይራት አልማቲን በሁለቱም ጨዋታዎች ሶስት ጎሎችን አስቆጥሮ 6-0 በሆነ ውጤት ድል በማድረግ ወደ ኤሮፓ ሊግ ማለፉን አረጋግጧል። የኮንፈረንስ ሊግ ላይ እንግዲህ ያን ያህል ኢንተረስቲንግ የሆኑ ክለቦች ያለው አይመስለኝም። ግን ለመጥቀስ ያክልም ሞናኮ ጎርኒክ ዛብሬን በምሽቱ 4-1 እንዲሁም በድምር ውጤት 7-3 በሆነ ሰፊ ውጤት በማሸነፍ ወደ ቀጣይ ዙር ማለፉን አረጋግጧል። አሌክሳንደር ጎሎቪን ዛሬም ጎል ማስቆጠር ችሏል ማለት ነው። ሌላው ፍራይበርግ የስኮቲሹን ክለብ ማዘርዌልን 4-1 በሆነ ውጤት በማሸነፍ የመጀመሪያው መርሃ ግብር ላይ ካስመዘገቡ 3-1 ውጤት ጋር ተደምሮለት 7-2 በሆነ ውጤት የጀርመኑ ቡንደስሊጋ ተወካይ ወደ ቀጣይ ዙር ማለፉን አረጋግጧል። የግሪኩ ኃያል ክለብ ፓናቲኒያኮስ እንደምንም ተሟሙቶ 4-3 በሆነ የድምር ውጤት የቼክ ሪፐብሊኩን ክለብ ሄርዴጅ ክራሎቭን በመጣል ወደ ቀጣይ ዙር ማለፉን ማረጋገጥ የቻለ እንግዲህ ሌላኛው ክለብ ነው። አያክስ አምስተርዳም በጣም አይ ቲንክ የመረጃ ቋቴ ሳይበላሽ አልቀረም እንጂ ይሄ የእግር ኳስ ውጤት አይመስለኝም። በድምር ውጤት 9-5 በሆነ ውጤት የስዊዘርላንዱን ክለብ ሲያዮንን በመጣል ነው ወደ ቀጣይ ዙር ያለፈው። የመጀመሪያው ጨዋታ ላይ አያክስ ከሜዳው ውጪ ወደ ስዊዘርላንድ አቅንቶ በሁሊያን ብራንት፣ በሊዮናርዶ፣ በዳቪ ክላሰን እና በቶሉ 4 ጎሎች ሳዮንን 4-2 አሸንፎ ነበረ የተመለሰው። ከዛም ዛሬ ደግሞ በፍራንክ ራይካርድ በዮሃን ክራይፍ አሬና ጨዋታውን 5-3 በሆነ ሰፊ ውጤት በማሸነፍ እንግዲህ ማለፉን አረጋግጧል። ጎሎቹን ያስቆጠሩት ዳቪ ክላሰን፣ ቶሉ ኤድቫርድሰን እና ባስ ሲሆኑ ቶሉ በዚህ ጨዋታ 2 ጎሎች እንዲሁም ከባለፈው ጋር ከደመርና 3 ጎሎችን ነው ሳዮል ላይ በደምሮ ማስቆጠር የቻለው። ምንም እንኳን የሳዮሉ አጥቂ ቦቴሊ ምን አይነት ስም ነው አቦ ቦቴሊ በጣም ተስፈኛ የሆነ የስዊዘርላንድ አታኪ ሚድፊልደር ነው። ሃትሪክ ቢሰራም ቡድኑ እንግዲህ ከመሸነፍ መታደግ አልቻለም ማለት ነው። ስፖርቲንግ ብራጋ፣ ብራይተን፣ ጌንት፣ ሄታፌ እንዲሁም የዴንማርኩ ግሩም ክለብ ኤፍሲ ሚድላንድ ወደ ቀጣይ ዙር ማለፋቸውን ያረጋገጡ ክለቦች ናቸው። አታላንታም እንደምንም ተማሙቶ የእስራኤሉን ክለብ ሃፖል ቴልአቪቭን በድምር ውጤት 1-0 በማሸነፍ ወደ ቀጣይ ዙር ማለፉን አረጋግጧል ማለት ነው። ክቡራን ተከታታዮቻችን እንግዲህ እንዲህ እያልን እነዚህን ውጤቶች ወደ እናንተ አደረስን። በነገራችን ላይ ቼልሲ ሊያም ዴላፕን እንግዲህ ወደ ኖቲንጋም ፎረስት መሸኘቱ ተረጋግጧል። ይህንን ተጫዋች ላስት ሲዝን ነበረ ያስፈረሙት ከኢፕስዊች ታውን ጋር የነበረውን ቆይታ ተከትሎ ማለት። ሆኖም ግን በጣም ድሬድፉል የሆነ ቆይታን ነው ያሳለፈው በስታንፎርድ ብሪጅ። ያንንም ተከትለው ቼልሲዎች ወጣቱን ዴላፕ ይዘው ከሲዝኑን ከመጀመር ይልቅ በልምድ የተሞላው ዳኒ ዌልቤክን እና ግሩም ግልጋሎት እንደሚሰጥ የሚተማመኑበት ጆao ፔድሮን ይዘው መቀጠልን የመረጡት። በጣም የሚገርመው ግን 20 ሚሊዮን ፓውንድ አካባቢ ነው ከተጫዋቹ ዝውውር ያገኙት። ቼልሲ በነገራችን ላይ
ይሄ በ47 ጨዋታዎች 3 ጎሎችን ብቻ ያበረከተለት ተጫዋችን ነው ሃይሚሊየን ፖንድ ተቀብሎ መሸኘት የቻለው። እርግጥ ነው በጉዳት ሲሰቃይ እንደነበረ የምናስታውሰው ነው የሚሆነው ክቡራን ተከታታዮቻችን። በነገራችን ላይ አንድ ከአውሮፓ እግር ኳስ ጋር የሚገናኝ ዜና ባይሆንም ያው ክርስቲያኖ ሮናልዶ ነው እና አንድ በጣም ጎላ ያለ ዜና እየሰማን ነበር አይደል? በአልናስር እንግዲህ በሳውዲ ሱፐር ሊግ ጨዋታዎቹን እያደረገ ነው የሚገኘው። ሲዝናቸው ኦልሬዲ ተጀምሯል። አልናስር ከ3 ጨዋታዎች 3 ድል አስመዝግቦ በ9 ነጥቦች ሊጉን እየመራ ነው የሚገኘው። እናም ይሄ ክለብም ታዲያ በቀድሞ የቶተንሃም ሆትስፐር እና የኖቲንግሃም ፎረስት እንዲሁም የሴልቲክ አሰልጣኝ አንጅ ፖስተኮግሉ እንደሚመራ እናውቃለን እና በትላንትና ምሽት አልናስር ከሜዳው ውጪ አል ኢቲፋቅን መግጠም ነበረበት። በዚህም ጨዋታ ላይ ታዲያ አልናስር ተጫዋቹን በቀይ ካርድ ያጣል። ያጣውም ተጫዋችን እንግዲህ ቤንቶ ክሬፕስኪ ነው። በጣም የሚገርመው ይህንን ተጫዋች አልናስሮች በቀይ ካርድ ያጡት ግብ ጠባቂያቸው ማለት ገና 13ኛው ደቂቃ አካባቢ ነበረ። ስለዚህ ይህንንም ተከትሎ አንጅ ፖስተኮግሉ ከረፍት ሲመለሱ 41ኛ ዓመቱ ላይ የሚገኘው ክርስቲያኖ ሮናልዶን ቀይረው አስወጡ። ከዛም በኋላ ግን ቡድኑ በሁለተኛው አጋማሽ ሳዲዮ ማኔ 74ኛ እና 90ኛው ደቂቃ እንዲሁም አልአምሪ 77ኛ ደቂቃ ላይ ባስቆጠራቸው ጎሎች አል ኢቲፋቅን 3-2 ማሸነፉን ተከትሎ መጠነኛ ውጥረት ነገር በክርስቲያኖ ሮናልዶ የአልናስር ደጋፊዎች እና በአሰልጣኛቸው አንጅ ፖስተኮግሉ መካከል እንግዲህ መፈጠሩን ቅድም እያነበብኩ ነበርና ይህን ያው የመቀባጠር ሰዓት ላይ ስለሆነ ይህን ነገር እችን መረጃ እንደው ለማድረስ ብዬ ነው እችን የቀበጣጠርኩት። ሌላው የበርንማውዙ ተጫዋች ማርከስ ታቨርኒር በቶተንሃም ሆትስፐር ይፈልጋል የሚል መረጃ አሁን ወጥቶ እያየሁ ነበር እና ያን ያህል የሚወጣ አይነት መረጃ አይመስልም። ምክንያቱም ቶተንሃም ሆትስፐር የፊት መስመሩ ላይ 2 ዝውውሮችን መፈጸሙ እንግዲህ ሰምተናል። የሳቪዮ እና የኦማር ማርሙሽን ዝውውሮች ማለት ነው። እንግዲህ ጣል ጣል እያደረግን የተለያዩ የዝውውር መረጃዎችን ወደ እናንተ ማድረሳችንን አሁንም እንቀጥላለን። በነገራችን ላይ ቅድም ስለ ማንቸስተር ሲቲ የሻምፒየንስ ሊግ ድልድሎች ስናነሳ አንድ ዘንግቸው የነበረው ነገር ሮድሪ በጣም የፈጠነ እንግዲህ ወደ ኢታር ተመልሶ ሲጫወተው እንመለከተዋለን ማለት ነው። ይሄ በጣም የሚያጓጓ ነው። በነገራችን ላይ አንድ ለአፍሪካ እግር ኳስ በፖዚቲቭሊ ሊገለጹ ከሚችሉ ነገሮች መካከል እንግዲህ ስሎቫን ብራቲስላቫ ወደ ሻምፒየንስ ሊግ ማለፋቸውን አረጋግጧል። ይህንንም ተከትሎ እንግዲህ አሰልጣኝ ሆኖ በተቻይኑ ላይ የምንመለከተው ተጫዋች በአፍሪካ የእግር ኳስ ታሪክ የመጀመሪያው አፍሪካዊ የሻምፒየንስ ሊግ አሰልጣኝ የሚሆን ተጫዋች ነው። ይሄ ተጫዋች የቀድሞ የኦሎምፒያኮስ የባርሴሎና እና የማንቸስተር ሲቲ ሞተር የነበረው ያያ ቱሬ ነው። ያያ ቱሬ ይህንን ክለብ ከተረከበ 3 ወራትና 10 ጨዋታዎች ብቻ ነው የሆኑት። ነገር ግን ይሄ በጣም አስደናቂ ኬሪየርን አሳልፎ የተመለከትነው የቀድሞ ኮከብ አሁን ደግሞ በዋና አሰልጣኝነት የሻምፒየንስ ሊግ ክለብን ይዘው በሻምፒየንስ ሊግ ላይ እንግዲህ እንመለከተዋለን ማለት ነው። ይህንንም ተከትሎ
አዲስ ታሪክ ነው የጻፈው ማለት ነው። እስከዛሬ ድረስ አፍሪካዊ አሰልጣኝ ሻምፒየንስ ሊግ ላይ አለማየታችን በራሱ በጣም የሚደንቅ ነው። ኤኒዌይስ ያያ ቱሬ ያለውን በኳሊቲ በሚገባው ቶፕ ያስመለክተናል ብለን እንግዲህ እንጠብቃለን። በጣም ግሩም የሆነ ኬሪየር ነው የነበረው ተጫዋቹ። ገራሚ ሚድፊልደር ነው የነበረው። አሁን ደግሞ ገና በመጀመሪያ ስራው የአሰልጣኝነት ስራው እንግዲህ ወሳኝ የሆነ ታሪክን መጻፍ ችሏል ማለት ነው። ክቡራን የሀፍታይም ፉትቦል ተከታታዮቻችን እንግዲህ ቆይታችሁን ከኛ ጋር እያደረጋችሁ ስለነበረ ከልብ አመሰግናለሁ። ከፕሪሚየር ሊግ እና ሻምፒየንስ ሊግ ጨዋታዎች ደግሞ ወጣ ብለን የተለያዩ ሊጎችን ወደ እናንተ ማድረስ ጀምረናል። ትናንትና ሪያል ማድሪድ እንዲሁም ዛሬ ደግሞ ባርሴሎና በስፓኒሽ ላሊጋ የነበራቸውን ጨዋታዎች ነው ወደ እናንተ እያደረስ ነው። ይህንን ታዲያ ቀጠል እናደርግበትና ነገ ከ3 ሰዓት ጀምሮ ኤሲ ሚላን ከቬኔዚያ ጋር የሚያደርገውን ጨዋታ በመጠኑ እየዳሰስን እናሞሽና ልክ ምሽት 4 ሰዓት ላይ በሴልኸርስት ፓርክ ክሪስታል ፓላስ ማንቸስተር ሲቲን የሚያስተናግድበትን የፕሪሚየር ሊግ መርሃ ግብር ወደ እናንተ የምናደርስ ይሆናል ማለት ነው። ጎን ለጎን የሚደረጉ የተለያዩ የአውሮፓ ጨዋታዎችን በስፓኒሽ ላሊጋ ዲፖርቲቮ አላቬስ ከቪያሪያል እንዲሁም ሳንታንዴር እና ኤልቼ የሚያደርጓቸውን ጨዋታ ውጤቶች ወደ እናንተ የምናደርስ ይሆናል። ሌላው በፍሬንች ሊግ ሊል እና ፓሪስ ሰን ጀርማ እንዲሁ ጨዋታቸውን ምሽት 3:45 ላይ የሚያደርጉ ነው የሚሆነው። ቡንደስሊጋውም ነገ ብሎ የሚጀምር ነው የሚሆነው ባየር ሙኒክ እና ሽቱትጋርት በሚያደርጉት ጨዋታ ማለት ነው። ስለዚህ ከምሽቱ 3 ሰዓት ጀምሮ እነዚህን የተለያዩ ጨዋታዎችን ወደ እናንተ እያደረስን እየተጨዋወትን እየቀበጣጠርን አብረን የምንቆይ ነው የሚሆነው ማለት ነው። ስለዚህ የነገ የጁማ የአርብ ሰው ይበለን እያልኩ የምሰናበታችሁ ፋይሰል ከድር ነበርኩኝ። ለቆይታችን በእኔም ሆነ በቻናላችሁ ሀፍታይም ስም እያመሰገንኩኝ